ከዓለም አቀፍ የምርመራው ቡድን ኢንተርፖል በላይ የሆኑት እነዚህ 5 ሌቦች ጥብቅ ጥበቃ የሚደረግበትን 3 ባንኮች ለመመዝበር ከያሉበት ይሰበሰባሉ። ሴባስቲያን በጀርመን ሀገር የሚኖር ጀማሪ ዩቲዩበር ሲሆን ሃንስ ዋግነር ስለተባለ ገናና አንጥረኛ ስራ የሆኑት ሙኒክ ውስጥ ስላሉ ካዝናዎች ታሪክ ይተርክልናል። ሃንስ ሚስቱና ልጁ በነበሩ ጊዜ ታታሪና ጠንካራ ሰራተኛ ቢሆንም ከቤተሰቡ አሳዛኝ ሕልፈት በኋላ ግን በአይነታቸው ለየት ያሉ 4 ካዝናዎችን መስራት ይጀምራል። በአፈ ታሪኩ መሰረት በማንም የማይከፈቱ ሚስጥራዊ ካዝናዎችን ሰርቶ ካጠናቀቀ በኋላ አንድ ሳጥን ውስጥ ራሱን በመዝጋት ይቆልፋል። ሰራተኞችም ሊታደጉት የተቻላቸውን ቢፍጨረጨሩም ስራው ብልሃት የታከለበት በመሆኑ አደጋች ሲሆንባቸው ጊዜ ካዝናው መቃብሩ እንዲሆን ፈቅደውለት ወደ ጥልቁ ይጥሉታል። ሃንስም ከሰራቸው 4 ካዝናዎች ውስጥ አንደኛው ሬንጎልድ፣ ሌላኛው ቫልከሪና ሶስተኛው ሲግፍሪድ። እነዚህ ካዝናዎች አሁን ላይ አገልግሎት እንደሚሰጡ ቢነገርም የት እንዳሉ ግን እንቆቅልሽ ሆነው ሲሰነብቱ፣ አራተኛውና የመጨረሻው ጎተርዳምን በተመለከተ ምን እንደሆነ ምንም እንደማያውቅ በማሳወቅ ላይክ እና ሰብስክራይብ እንዲያደርጉ በመግለጽ ዶክመንተሪውን ያጠቃልላል። ቪዲዮውንም ከጫነ በኋላ በጠረጴዛው ላይ ከፊት ለፊቱ ያለውን ካዝና በ8 ሴኮንድ ብቻ በመበርገዱ በራሱ ይኮራ ይጀምራል። ነገር ግን ሴባስቲያን ሊረዳው ያልቻለው አንዳች ነገር ቢኖር አልታይ ያለውን የዩቲዩብ አልጎሪዝም መረዳት ነበር። በማግስቱም ጠዋት ወደ አሰልቺ ህይወቱ ተመልሶ ሀበሻ ይመስል ቡና ከካፌ በመግዛት ወደ ዕለት ተዕለት የባንክ ስራው ያቀናል። በስራ ቦታውም አንዲት አረጋዊ ሴት መስተንግዷ በመንቀራፈፉ ሴባስቲያን ላይ ስታንቧርቅበት ከሴቲቱ ሽሽትም ሴባስቲያን አይኖቹን ወደ ቴሌቪዥኑ ሲተክል የዕለቱ ሰበር ዜና የዞምቢዎች ቫይረስ በከተማው ሰዎች ላይ እየተንሰራፋ እንደሆነ ሲዘግቡ ጊዜ ሴባስቲያን ሴቲቱ ዞምቢ እየሆነች ምትሄድ መስሎት ወዲያውኑ ቼኩን መጅርጦ በመስጠት ይሸኛታል። በምሳ የረፍት ሰዓቱም ቻናሉ ሲመለከት የመጀመሪያ እይታና ኮሜንት በማግኘቱ ተደስቶ በፍጥነት መልእክቱን ሲመለከት ያለውን ችሎታ ለመፈተሽ ከፈለገ ወደ አንድ ምስጢራዊ ስፍራ እንዲመጣ ይገልጻል። ምሽት ላይ ወደ ቦታው ደርሶ የይለፍ ኮዱን ለቅርብ ቦዲጋርዱ በማሳወቅ ወደ ውስጥ ሲዘልቁ ሴባስቲያንም በቤዝመንቱ ውስጥ ብዛት ባላቸው ሰዎች መሃል የመጨረሻው ካዝና ከፋች ተወዳዳሪ ሆኖ ይሳተፋል። ግራ በመጋባት ላይ ሆኖ በአቅራቢያው ያለውን ተፎካካሪ ለመጠየቅ ይሞክራል። ነገር ግን ተወዳዳሪው ለሴባስቲያን ምንም አይነት ምላሽ ሳይሰጠው ውድድሩም ተከፍቶ ከሴባስቲያን ውጭ ሁሉም ተሳታፊዎች ካዝናው መክፈት ይጀምራሉ። ወደ ቀጣዩም ዙር የሚሻገሩ 4 ተወዳዳሪዎች ብቻ መሆናቸውን የዝግጅቱ አጋፋሪ ትገልጻለች። ከዚያም ትንቅንቁ ቀጥሎ ሴባስቲያን ወደ ቀጣዩ ዙር 3 ተወዳዳሪዎችን ተከትሎ ያልፋል። ተመልካቾችም እየተወራረዱ ውድድሩም ቀጥሎ የመጀመሪያው ካዝና ከፋች እሳት የላሰው ኒዮ ሲሆን ተከታዩም ሴባስቲያን ሆኖ ለፍጻሜ ይደርሳሉ። ያለፉ አጠቃላይ ውድድሮችም በአንደኝነት ያጠናቀቀው ኒዮ በልበ ሙሉነት ቀጣዩን ሳጥን በ3 ደቂቃ ቀድሞ እንደሚበረግድ በራሱ ሲተማመን አጋፋሪዋም ውድድሩን ታስጀምራለች። ኒዮም በሰዓቱ የጀመረ ሲሆን ነገር ግን ሴባስቲያን ሳይጀምር ያረፍዳል። ሴባስቲያንም አካባቢውን በጥንቃቄ ሲያጤን ቆይቶ የመጨረሻው ሽርፍራፊ 30 ሴኮንዶች ሲቀሩት ጀምሮ እጅግ በሚገርም ጥበብ ሳጥኑን ሲከፍት በሽንፈቱ የተቆጣው ኒዮም ዘሎ ሊቦጫጨቀው ሲል ቦዲጋርዱ ደርሶ አንጠልጥሎ ይመልሰዋል። ህዝቡም በደስታ ሲጮህ በሰዎች መሃል ሴባስቲያን አንዲት ጎንዶሊን የተባለች ሴት ያስተውላል። ሴባስቲያንም ሕይወቱን እንደምትለውጥና ብዙ ከሷ እንደሚማር ያስባል። ግዌንም በ6 ዓመቷ የመጀመሪያ ዘርፊያዋን ሳትሰርቅ በመቀጠልም ልቧ ከተሰበረ 16 ዓመቷ ላይ የመጀመሪያ መኪናዋን እንደሰረቀችና በኢንተርፖል ከ17 ዓመቷ ጀምሮ እስከዚህ ጊዜ ሳትያዝ እየታደነች ሲሆን በኋላ ላይም ሴባስቲያን ቤት ተመለሱ ሽልማቱን ከቤተሰቦቹ ፎቶ አጠገብ አስቀምጡ ችሎታውን ለማሳየት እድሉን በማግኘቱ በደስታ ይኮፈስ ይጀምራል። በመነጋታውም ጠዋት ቡናውን ከካፌ ገዝቶ ሲዞር ግዌን አስበርግገው በላዩ ላይ ቡናው ይፈሳል።
ተመልካችና ኮሜንት የጻፈችለት እሷ እንደነበረች ገልጻለት። ሴባስቲያንም ማን እንደሆነች ሲጠይቃት ጊዜ ግዌንም ሕይወቱን ለዘላለም የምትቀይር ሴት እንደሆነች ትነግረዋለች። አከላም ለቀናቶች ስትከታተለው እንደቆየች ነግራው በዚህ ካፌ ውስጥ ለ7 ደቂቃ ብቻ ቆይታ የፈጸመችውን ስርቆት ታሳውቋለች። ቀዳሚው የአንዲትን ሴት የጋብቻ ቀለበት፣ ሌላኛው ሰዓትና ከጀርባው ያለውን ሰው ሽጉጥ መመንተፏን ትነግረዋለች። ግዌን በዓለም አቀፍ ደረጃ በኢንተርፖል የምትፈለግ አለሌ ሌባ ስትሆን ሴባስቲያን ስለ ሃንስ ዋግነር ባለው ከሌሎች የተሻለ መረጃ ወደ ቡድኑ ልትቀላቅለው ትወዳለች። በአሜሪካ በተከሰተው ወረርሽኝ ምክንያት በሚቀጥሉት 96 ሰዓት ውስጥ ካዝናዎች ወደ ጄኔቪያ እንደሚወሰዱና ሃንስ ዋግነር ያስቀመጣቸው 3 ሚስጥራዊ ካዝናዎችን ለመክፈት ያለው ዕድል አሁን እንደሆነ እጁን በመያዝ ተጠይቋለች። ቡድኑንም ለመቀላቀል ከወሰነ የምትገኝበትን አድራሻ ሰጥታው ትሄዳለች። በመቀጠልም ሴባስቲያን የወትሮ ውሎውን አገባዶ ምሽት ላይ በቤት ውስጥ ሳለ የአሜሪካ ሁኔታ በዜና ላይ እየተመለከተ አንድ ውሳኔ ላይ ይደርሳል። ቀደም ሲል ግዌን የሰጠችውን አድራሻ በመመልከት በጠዋቱ ወደ ግዌን ያመራል። በቤቷም ደርሶ በፈገግታ ተቀብላ ውስጥ ላይ የሎጂስቲክስ ኃላፊና ዋና ሀከር የሆነችው ኮሪናን ያገኛታል። በመቀጠልም አቻ ያልተገኘለት ፈጣኑ ሾፌር ሮልፍና የመጨረሻው ቁርስ ምሳው ስፖርት የሆነው ብራድ ኬጅ ሲሆን በወጣትነቱ ብዙ የኒኮላስ ኬጅን ፊልሞች የተመለከተ ሲሆን መላው ቡድንም እነዚህ ናቸው። ኮሪናም መቀዳቸውን ለሴባስቲያን አሳውቀው ሬንጎልድ በፈረንሳይ 413 ሚሊዮን የሚጠጋ ንብረት ሲኖረው ቫልክሪም በቼክ ሪፐብሊክ 235 ቢሊዮን የሚሆን ንብረትና ሲግፍሪድ ስዊዘርላንድ ውስጥ የሚገኝ ከ100 ሚሊዮን እስከ 72 ትሪሊዮን ዶላር የሚጠጋ ሀብት ሲኖረው እነዚህ ሁሉ ካዝናዎች በታዋቂው ቢሊዮነር ቢሊ ታናክ የተያዙ ናቸው። ቡድኑም የሚባክን ጊዜ ስለሌላቸው ወደ ፓሪስ ያቀናሉ። በባንኩም ደርሰው ሴባስቲያን ሲፈራ ሲቸር በመጀመሪያ ገብቶ በቀጥታ ወደ መታጠቢያ ቤት ያመራል። ግዌንም ተከትለው የጥበቃውን ቁልፍ በመስረቅ በውሸት ስም ንብረቷን ማስቀመጫ ሳጥን ጠይቃ ስትይዝ ኮሪናም በባንኩ ገብታ አብዛኛው ሰራተኛ እንግሊዘኛ ስለማይናገሩ ሊረዳት የሚችል ሰው ስትጠይቅ ገንዘብ ተቀባዩዋ ልታገዛት ስትመለስ በዚህም ጊዜ ግዌን ከክፍሏ ወጥታ ሴባስቲያን ጋር በመሆን ወደ ካዝናው ክፍል ይወርዳሉ። ሁሉም ነገር እንደታቀደው ሄዶ ሴባስቲያንና ግዌን ራሳቸውን ሬንጎልድ ካዝና ክፍል ፊት ለፊት ያገኛሉ። ሴባስቲያንም ካዝናውን ለመክፈት ከመጀመሩ በፊት ከዚህ ሳጥን ጀርባ ያለውን ታሪክ ለግዌን በመተረክ ብዙ ጊዜውን ያባክናል። ግዌንም ምንም አይነት ፍላጎት ለታሪኩ ሳይኖራት ካዝናውን መክፈት እንዲጀምር ብትፈልግም ነገር ግን ሴባስቲያን ታሪኩን ይቀጥላታል። ዘፈንም በመክፈት እያዳመጠ የካዝናዎችን ኮዶች መክፈት ይጀምራል። በውስጡም ሁሉም መቆለፊያዎች ወደ ቦታቸው ይመለሱና ካዝናው ወለል ብሎ ይከፈታል። ሴባስቲያንና ግዌንም በሚገርም ደስታ ላይ ሆነው ሳለ ግዌን ይህ ዝርፊያ ስለ ገንዘብ ብቻ ሳይሆን በማንም ያልተደፈረ አፈ ታሪክ የሚሆን ስርቆት እንደሆነ ተነግረዋለች። ሴባስቲያንም ሊሰማት ወደ ግዌን ሲጠጋ ታስቆሟለች። አይ ወንድ እንዲህ አይነት የሞት ሽረት ላይም ሆኖ ሸራ ሊበላ ነው። ከዚያም ሴባስቲያን ከባንኩ ሲሾል ግዌንም ተከትለው በመውጣት የመጀመሪያ ዘርፊያቸውን በድል አድራጊነት ያጠናቅቃሉ። የኢንተርፖልም ኤጀንት የሆነው ዴላ ክሮክስ የቡድኑን የቅርብ ጊዜ ዝርፊያ የተረዳ ሲሆን አሜሪካን በዞምቢ ወረርሽኝ እየተራመሰች ባለች ወቅት መዘናጋቷን ተጠቅመው ወንጀሉን እንደሚፈጽሙ ቤትሪክስ ታሳስባለች። በባንኩም የተጠመዱ ካሜራዎች የወንጀለኞችን ምስል ቀርጸው ያስቀሩ ሲሆን ኢንተርፖልም ቡድኑ ሁሉንም ካዝናዎችን ፍለጋ ላይ መሆናቸውን ተረድተው እነሱንም አድነው ለመያዝ 2 ዕድል እንደቀራቸው ያስባሉ። ቡድኑም በቤት ውስጥ የቢራ ፓንግ እየተጫወቱ ሳለ ብራድ በጨዋታው ላይ የበላይነቱን ይቆናጠጣል። በመቀጠልም ሴባስቲያን ከሱ ጋር ፍቅር መስራት የምትፈልገው ኮሪና እያወራችሁ ነገር ግን አይኖቹ በግዌን ላይ ሲሆኑ ኮሪናም ብራድና ግዌን ስር የሰደደ ግንኙነት ቢኖራቸውም አሁን ላይ ግን በመሃላቸው አለመግባባት እየተፈጠረ እንደሆነ ታሳውቀዋለች። ከዚያም ሴባስቲያን ይህንን አጋጣሚ ተጠቅሞ ግዌንን የግሉ ሊያደርጋት በማሰብ ወደ ክፍሏ ያቀናል።
ግዌንም ከብራድ ጋር እፍ ያለ ፍቅር ላይ የነበሩ ቢሆንም ነገር ግን ብራድ ናርሲሲዝም ያለበት ጨካኝ በመሆኑ መጋጨታቸውን ታሳውቀዋለች። ናርሲሲዝም ማለት ቅጥ ባጣ የራስ ፍቅር መለከፍ ማለት ነው። ሴባስቲያንም ቀጥሎ ከልጅነቱ ጀምሮ ማስተር ኪ ለመሆን ከፍተኛ የድካም ጊዜዎችን እንዳሳለፈ ለግዌን ያጫውታታል። ግዌንም በምታወራ ሰዓት ሴባስቲያን በመደነቅ ሲመለከታት ይቆያል። ይህም በእንዲህ እንዳለ ብራድ ፍቅሩ በሴባስቲያን በመጠመዷ በብስጭት ቆሽቱ ሲጨስ ግዌንም ሴባስቲያን አጠገቧ እንዲቀመጥ ጠይቃው ዝርፊያውንም ካጠናቀቁ በኋላ ወደ አሜሪካ ኔቫዳ መሄድ እንደምትፈልግ ተነግረዋለች። ምክንያቱም ደግሞ አራተኛው ካዝና ሮተርዳም እዛ አለ የሚባል መረጃ እንደሰማች ታሳስበዋለች። በማግስቱም ቡድኑ የቼክ ሪፐብሊክ ዋና ከተማ ፕራግ ይደርሳሉ። ዴላክሮክስም እዚያው ቀድሟቸው እየጠበቃቸው ሲሆን ብራድም በሴባስቲያን ላይ ቂም ይዞበት ቡድኑን በሚዘርፉበት ባንክ ላይ ሳሉ ሴባስቲያን ፍራቻው ቢታወቅም ሆኖም ግን የሃንስ ዋግነርን ካዝና እንደሚከፍት እርግጠኛ ነበር። ከደቂቃዎች በኋላም ሴባስቲያን አካውንታንት በመምሰል ወደ ባንኩ ገብቶ በኮሪና የመጥለፍ እገዛ የውሸት ካርድ በመጠቀም ወደ ውስጥ ሲሄድ ኮሪናም ሴባስቲያንም በኮሪደሩ ወዴት እንደሚሄድ እየመራችው በመሃል ሴባስቲያን ምን ማድረግ እንዳለበት ስላላወቀ ወዳልተፈቀደለት ክፍል ሲገባ ጠባቂዎችን በካሜራ ላይ ያስተውላሉ። ሴባስቲያንም በጀርባ በር ወጥቶ በአሳንሰር ውስጥ ከግዌን ጋር ተገናኝተው ወደ ካዝናው ክፍል ወርደው በሩን ሲከፍቱ ሁለት ጠባቂዎች ጋር ይፋጠጣሉ። ግዌንም ጊዜዋን ሳታባክን እንደ ሴዶ ማርሻል ካለምንም ሀሳብ ቀጥቅጣቸው ስታበቃ ሴባስቲያንም የቫልከሪን ካዝና ለመክፈት በመጀመር በዙሪያው ስላለው አፈታሪክ ዳግመኛ ይተርክ ይጀምራል። በሌላም በኩል ኢንተርፖል የሚጠብቋቸው ዘራፊዎች እስከዚህ ሰዓት ባለመታየታቸው ዴላክሮክስ ተበሳጭቶ ቀድሞውንም በባንኩ ውስጥ እንዳሉ አውቆ በፍጥነት ቡድኑን በመያዝ ይሄዳል። የባንኩ ጠባቂዎችም አንድ ሰው ባልተፈቀደ ስፍራ ላይ እንዳለ አይተው ሁሉንም በሮች ይከረችማሉ። ኮሪናም ሲስተሙ ከቁጥጥሯ ውጭ ሲሆን ወደ ፕላን ቢ ይገባሉ። ኢንተርፖልም ወደ ሕንፃው ደርሰው በተሳሳተ ባንክ ውስጥ እንዳሉ ካከተመ ይረዳሉ። ብራድም ጭንብሉን በመልበስ ወደ ሕንፃው ገብቶ ውስጥ ላይ ጠባቂዎች ላይ ዳርት በመተኮስ ፌንት አሰርቷቸው ቀሪዎችንም ቀጥቅጦ ባንኩን ይቆጣጠራል። ሴባስቲያን በመጨረሻ ካዝናው መክፈት ይጀምርና ቀዳሚ ሙከራው የተሳሳተ ሲሆን ዳግመኛም ከሳተ እስከ ወዲያኛው ካዝናው እንደሚቆለፍ አውቆ በጥንቃቄ ደግሞ ሲሞክር ካዝናውን የቆለፉ ብረቶች ወደ ውስጥ ሰርገው ቫልከሪ ካዝና ወለል ብሎ ይከፈታል። ግዌንም ጋር በደስታ ለመሳሳም ከጫፍ ሲደርሱ ኮሪና ስልክ ስትደውል ፍቅራቸውን በማቆም ግዌን ዝርፊያቸውን እንዳጠናቀቁ ታሳውቃታለች። በመቀጠልም ግዌንና ሴባስቲያንም ቦርሳቸውን በረብጣ ዶላሮች ሞልተው ወደ መውጫው ያመራሉ። ብራድም አድፍጦ የሚከተለውን የጥበቃ ሰራተኛ ሐሳቡን በመበተን ሊያመልጠው ቢያሴርም ሐሳቡ ከሽፎ ከጥበቃው ጋር ትግል ገጥሞ ብራድም ቀጥቅጦት ሲሸሽ ከጥበቃውም የተተኮሰ ጥይት ትከሻውን ያቆስልና ብራድም እንደምንም ብሎ መስኮቱን በመበርቀስ ሲያመልጥ ፈሪዎቹ ሴባስቲያንና ግዌንም በባንኩ በተነሳው ግርግር ሳይስተዋሉ ሻንጣቸውን በመሸከፍ ያመልጣሉ። ቫናቸውን መንቀሳቀስ ሲጀምር ግዌን በብራድ እገዛ ተንጠላጥላ መኪናው ላይ ስታር፣ ሴባስቲያንም በተራው ለብራድ እጁን ሲሰድ ብራድም እጁን ይዞ ግዌንን እንደሚቀማው በማሰብ ሴባስቲያንን ይጥለዋል። በሆነው ነገር ከብራድ ውጭ መላው ቡድን በብራድ ውሳኔ ክው ብለው ሲቀሩ ፖሊሶችም የተከዳው ሴባስቲያንን ያሳድዱት ይጀምራሉ። ሴባስቲያንም ብስክሌት ለመስረቅ ቢሞክርም ሳይሳካለት ቀርቶ በነሲብም የአንደኛውን ሰው ብስክሌት በመመንጨቅ ተፈናጦ አደገኛ የሆኑ መንገዶችን ተሽሎክልኮ በማቋረጥ በአንድ ባቡር ላይ ተንጠላጥሎ ከፖሊሶች እይታ ይሰወራል። ወደ ግዌን ስንመለስ ኮሪና ሴባስቲያን እስከዚህ ደቂቃ ድረስ እንዳልተያዘና ምንም አይነት መረጃ እንዳልተለቀቀ ታሳውቃለች። እቅዳቸው ከሴባስቲያን ጋር የመጨረሻውን ዝርፊያ ከፈጸሙ በኋላ መለያየት ቢሆንም ነገር ግን ብራድ ሴባስቲያን
ሴባስቲያንን ያሳባቸው ሁሉ ገፈት ቀማሽ በማድረጉ ጉዌንም አምረራ ስትበሳጭ፣ በተጨማሪም ጉዌን ያለ ሴባስቲያን ሲግፍሪድን እንዴት እንደሚዘርፉ ስትጨነቅ ብራድ 2 ጊዜ የዘረፉት ሀብት ለልጆቻቸው እንደሚተርፍ ሲነግራት ጉዌንም ቀበል አድርጋ ጉዳዩ የገንዘብ ብቻ እንዳልሆነና የሌጋሲ መሆኑን አበክራ ታሳስበዋለች። ከመኪናው ለመውረድ ስትዘጋጅ ብራድ እቅፍ አድርጎ ሊያቆያት ቢሞክርም ጉዌን የሱ ነገር እንዳንገሸገሻት በመናገር ትዘላለች። ኮሪናም ጉዌንን በመከተል ወርዳ የሚቀጥለውን ካዝና እንዴት እንደሚከፍቱ ትረዳለች። ሴባስቲያንም ምንም እንኳን ባያስተውላቸው ጉዌንና ኮሪና እየጠበቁት ወዳለው ቤት እንደምንም ይደርሳል። እነ ጉዌንም ምን ማድረግ እንዳለባቸው ከተወያዩ በኋላ የወሰኑትን ውሳኔ ኮሪና ስትናገር ጊዜ በቤቱ ሰው እንዳለ ያላስተዋለው ሴባስቲያንም አስደንግጦ ትኩስ መጠጥ በራሱ ላይ ይፈሳል። ጉዌንም በብራር ተግባር ከልቧ ይቅርታ ስትጠይቀው ሴባስቲያንም ይቅር ቢላት ባይላትም ምንም ለውጥ እንደማይመጣና ወደ ተለመደው ሕይወቱ እንደሚመለስ ይገልጽላታል። ጉዌን ሴባስቲያን ምን ያህል እንደሚያስፈልጋቸውና ካዝናውንም ከሱ ውጭ ማንም ሊከፍተው እንደማይችል በማሳወቅ ታሪክ እንደሚሰሩ በሙሉ እርግጠኝነት ታሳውቃለች። ሴባስቲያንም በመረጋጋት ተቀምጦ የያዘውን ሁሉ ፈሳሽ በአንድ ትንፋሽ ተጎንጭቶ በመስማማት ስለ እቅዱ ሙሉ ንድፍ ይጠይቃል። በሌላ ቦታ የኢንተርፖል ኤጀንት የሆነው ዴላ ክሮክስ ማህበራዊ ሚዲያ ላይ ስለ ሃንስ ዋግነር መረጃ ካለ ሲፈልግ ከብዙ ስክሮሎች በኋላ የሴባስቲያንን ቪዲዮ ያገኛል። በፍጥነት ቪዲዮ ላይ ያለውን ሰውና የደህንነት ካሜራዎች ካስቀሩት ምስል ጋር በማዛመድ ካዝናዎችም የሚመዘብረው ሴባስቲያን እንደሆነ ይረዳሉ። ሴባስቲያንም በህልሙ ከዞምቢዎች ጋር ሲታገል ቆይቶ ከእንቅልፉ ሲነቃ ወደ መጨረሻው ተልዕኳቸው ስዊዘርላንድ ያቀናሉ። የኢንተርፖል ወኪሎችም የባንኩን እያንዳንዱን ጥግ የተቆጣጠሩ ሲሆን የዘራፊዎችንም ስልክ ጠልፈው ካዝናው በ2 ሰዓት ውስጥ እንደሚዘዋወርና ከጠዋቱ 5 ሰዓት ላይ ካዝናውን እንደሚዘርፉ የተናገሩትን ይሰማሉ። ልዩ ቅድመ ጥንቃቄ በማድረግ እስከ 5 ሰዓት ድረስ ጠብቀው ወደ ህንፃው ይገባሉ። እዚያም ሲደርሱ ማኔጀሯ ስለ አደጋው እንደሚያውቁና ቀድመውኑ እርምጃ እንደወሰዱ ታሳውቃለች። ዴላ ክሮክስ ማን እንደነገራቸው ሲጠይቃት ጊዜ ኢንተርፖል እንዳሳወቃቸውና ካዝናውም ከ1 ሰዓት በፊት ወደ ሌላ ቦታ መላኩን መርዶውን ታረዷለች። ዴላ ክሮክስም ቡድኑ እንደተጫወቱበት ይረዳል። ታሪካችንም በምልሰት ከ8 ሰዓታት በፊት ይወስደንና ኮሪና ለማኔጀሯ በመደወል ከፍተኛ ዘርፊያ ባንኩ እንደታቀደባቸው በማሳወቅ ካዝናውን ወደ ተሻለ ጥበቃ የሚደረግበት ስፍራ በማንቀሳቀስ እንዲሸሽጉት ኢንተርፖልን በማስመሰል ታስጠነቅቃቸዋለች። ጉዌንም በስውር ካዝናውን በሚያጓጉዘው መኪና ውስጥ ተሸሽጋ አሳቻ ጊዜ ስትጠብቅ ቆይታ ከጀርባቸው ፈትለክ ብላ በመውጣት 2 ጠባቂዎች ጋር ግብግብ ገጥማቸው በትግል ከመኪናው ትጥላቸዋለች። ለኢንተርፖልም የውሸት የተደረገው መልእክት ይደርሳቸዋል። በዚህም በኩል ሲግፍሪድ ካዝናን አውጥተው በጭነት መኪናው ላይ በማስቀመጥ ጉዌንና ሴባስቲያንም ጠባቂ መስለው መኪናውን በመያዝ ከአካባቢው ሲሸሹ ታሪካችንም ወደ አሁን ጊዜ ይመልሰና ጉዞአቸውን የቀጠሉ ሴባስቲያንና ጉዌን ጋር ይወስደናል። ሴባስቲያንም ሙዚቃውን ከፍቶ ስራውን የጀመረ ሲሆን ይህ በእንዲህ እንዳለ ፖሊሶች ህንፃውን ለቀው ሲወጡ ብራድ ቡድኑ ስለከዱት በሽቆ ምን ራሱ አይደል እንዴ ክህደት የጀመረው? ጉዌንን ያለችበትን ቦታ ስልኩን ተጠቅሞ በመረዳቱ ኮሪናም ይህንን አስተውላ ልታስቆማቸው ስትቃረብ መኪናቸውን አስነስተው ሲሄዱ ኮሪናም በቆመችበት ወዲያውኑ ፖሊሶች ሲደርሱ ለጉዌን የመጨረሻ መልእክቷን በመላክ በቁጥጥር ስር ትውላለች። ሴባስቲያን በጉዞው ላይ ካዝናው መክፈቱን ቀጥሎ ከ7 ቁልፎች ውስጥ 6ኛው ላይ ሲደርስ ከጥቂት አላመቺ ጉዞ በኋላ ተመልሶ ካዝናውን ለመጨረሻ ጊዜ ይበረግዳል። ሆኖም ግን ብራድና ፖሊሶች በጎዳናው ላይ እየተወነጨፉ ሲከተሏቸው ሴባስቲያንና ጉዌንም ካጠናቀቁት ካዝና ውስጥ ብዛት ያለው ገንዘብ ይዘው ለማምለጥ ከጫፍ ቢቃረቡም ብራድና ሮልፍ ይደርሱባቸዋል።
በራድም ሴባስቲያን ላይ ደጋግሞ ጥይት ለማዝነብ ቢሞክርም ቀደም ብላ ጉዌን ቀለሃው ማስወገዷን ገልጻለት ሽጉጥ ደቀናበት። በራድ ጋር የጦፈ ክርክር ውስጥ ሲገቡ ልቡ ቀጥ ያለው ሴባስቲያን ወደፊት ቀርቦ በራድን በቦክስ ነርቶት እጁን ሲያመው ከዚህም በኋላ ጉዌን ከጭነት መኪናው ጋር ሮልፍና ብራድን ጠፍራ ከአካባቢው ያመልጣሉ። በቦታው ኢንተርፖልም ደርሶ ብራድና ሮልፍን በቁጥጥር ስር ያውላሉ። ጉዌን ሴባስቲያን አቅሙ ቢልፈሰፈስም ለእሷ ለመቆም በመሞከሩ ፈገግታዋን ቸረው። ሴባስቲያንም ኩላሊቱን እስኪሰጣት ድረስ እንደሚያፈቅራት ይነግራታል። ምንም እንኳን ምቹ ጊዜ ባይሆንም የተዳፈነ ስሜታቸው ተንቀልቅሎ ከንፈራቸውን ይሳሳማሉ። ጉዌንም ከሱ እርር የሚያደርግ ፍቅር እንደያዛት ገልጻለት። በመቀጠልም ገንዘባቸውን ይዘው አዲስ ምዕራፍ ለመጀመር ተዘጋጅተው ወደ ጀልባው ሲሄዱ የኢንተርፖል ኤጀንት የሆነው ዴላ ክሮክስ ደርሶ ሽጉጥ በመደቀን ሲያስቆማቸው ጉዌንም ከዴላ ክሮክስ ጋር ከብዙ ክርክሮች በኋላ ስምምነት ሲያደርጉ ሴባስቲያንም በስምምነቱ ፈቃደኛ ሳይሆን ይቀራል። ጉዌንም ከዘብጥያ ስትወጣ እንደምታገኘውና አራተኛውን ካዝና ጎተርዳምን አንድ ላይ እንደሚዘርፉ በመናገር ስጮህበት አልሆነለ ቢለውም ሴባስቲያን በመጨረሻ በጀልባው ላይ ተሳፍሮ ይሄዳል። በውሸት ማንነት ፓስፖርትና ትኬት እንዳዘጋጀችለት አይቶ ከልቡ ሐዘን ይወረዋል። ሴባስቲያንም በዓለም ላይ ካሉ የሔዋን ዘሮች መካከል አብሯት መሆን የሚፈልገው ከጉዌን ጋር ብቻ ሲሆን ከተወሰነ ጊዜ በኋላ በካሊፎርኒያ ግዛት ሁለት ግለሰቦች ወደ አንድ ቁልፍ መሸጫ መደብር ገብተው በውስጡም ሴባስቲያንን አግኝተው የጎተርዳምን ንድፍ አሳይተውት ይቀላቀላቸው እንደሆን ሲጠይቁት ሴባስቲያንን ፈገግ ሲል እያየን ታሪካችን ያበቃል። እስከ ቀጣይ ቸር ያቆየን። በፊልሙ ላይ እስቲ ሀሳብ ካላችሁ ጻፉልኝ።